ሀባይቢ የኔ ወዶች ላይክ ሰብስክራይብ በማድረግ ይሄን የሚያምር ምግብ የድንችና የቀይ ስር ወጥ አሰራር ወደ አሰራሩ እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሁሉ አማን ሁሉ ሰላም ከኔ ጋር አልሐምዱሊላህ። ከእናንተ ጋር እንዴት ነው? ደህና ናችሁ ወይ? እንደተለመደው ሽንኩርታችንን እየቆረጥን ነው። 3 ራስ ቀይ ሽንኩርት የተጠቀምኩት በዚህ መልኩ ቆራርጫዋለሁ። በረጃጅሙ ወይም በቁመናው አንድ ራስ ነጭ ሽንኩርት ተጠቀምኩ ማለት ነው። እሱንም የምቆርጠው እንደምታዩት በዚህ መልኩ በቀጫጭኑ አድርጌ በረጃጅሙ ነው የምቆርጠው። ነጭ ሽንኩርቱንም እንደዚህ ነው መቆረጥ። መፍጨትም ትችላላችሁ። እኔ ግን በዚህ መልኩ ነው የምፈልገው። ድንቻችን 4 ድንች አቅርቤ ያለው 3 ቀይ ስር ቀቅዬዋለሁ። ቀይ ስሩን ቀቅዬው በስሎልኛል። ሽንኩርቴን ወደ ድስት አድርጌ ወደ ምድጃ ይወስደዋለሁ ማለት ነው። ይኸውላችሁ በዚህ መልኩ ወደ ምድጃዬን አለኩሳለሁኝ። እሳቱን መጀመሪያ ብዙ አድርጌው ነበር ግን ቀንሼዋለሁኝ። ከዛ ዘይት ያው እንደተለመደው ዘይቴን ጣባ አረኩበት። ብዙ አልጠቀምም እኔ ግጥም አደረኩት ሽንኩርቱ እንዲበስልልኝ ማለት ነው። ሽንኩርቱ እንዲበስልልኝ ግጥም አድርጌ ወዴት መስላችሁ የሚሄደው አሁን ማለት ነው። ሽንኩርቱ እስከሚበስል መቼም ሌላ ስራ እንሰራማ አይባልማ። እኔ ሌላ ስራ እሰራለሁ። ሽንኩርቴን ጥጄ በጎን በቃ ሌላዎቹን ስራ አሰራለሁኝ ማለት ነው። እና ይሄንን ጥጄ የምሰራው ምንድነው ወደ ድንች መቁረጥ ምናምን ነው የሚሄደው። ሽንኩርቴን ጥጄዋለሁኝ ኦሬዲ እሳት ላይ ነው ያለው። በዚህ መልኩ እሱ እየበሰለልኝ እኔ ደግሞ ድንች የምከትፍበትን እያዘጋጀሁኝ ነበረ። ጣውላ ምናምን እያጣጠብኩኝ ሽንኩርቴን ቼክ አደረኩትና ያው በዚህ መልኩ አያችሁት እንዳይቃጠልባችሁ ቼክ እያደረጋችሁ ቼክ አደረኩትና ግጥም አድርጌ አሁን መደው እንትኔን ለመቁረጥ ነው ድንቼንና ቀይ ስሬን ማለት ነው። ነጭ ሽንኩርቴን ወደ እንትን አሳለፍኳት፣ ወደ ሳህን ላይ አሳለፍኩት። ምክንያቱም እዚህ ጋር ድንችና ቀይ ስሩን ስለምከትፍ ቀይ ስሩን በዚህ መልኩ ነው የላጥኩት። ስለበሰለ ይላጣል። እናንተ በዚህ መልኩ መላጥ ትችላላችሁ። ሳታበስሉም መስራት ትችላላችሁ። ግን እንደዚህ ቅቅል አድርጋችሁ ሌላ ስራችሁን ሰርታችሁ ምናምን ቢሆን ጊዜ አይጨርስባችሁም ማለት ነው። እንደገና ብሰል አትብሰል ከመዳረቅ ያው ቀይ ስር አለማብሰል እንትን አለውና ቶሎ አይበስልም፣ ጊዜ ይፈጅብናል። እኔ ቅቅል አድርጌው ሌላ ስራዬን ሰራለሁኝ። ከዛ መብሰሉን ሳቅ እሳቴን ጥፍት አድርጌ ቁጭ አደረኩት፣ በረደልኝ። እና በዚህ መልኩ ያው ሽልቅቅ ነው የሚለው። በጣም ገራም ነው ስትልጡት። 3 ራስ ነው ምክንያቱም እኛ ብዙ አይደለንም፣ እኔና ጓደኛዬ ብቻ ነን። ድንች ግን 4 ነው የተጠቀምኩት። ድንች እኔ በጣም ነው የምወደው። ቀይ ስር ደግሞ ይበቃል። በቃ ለከረኑም ነው ብዙም እኔ ቀይ ስር ብዙም አይደለሁም። ግን ያው ቀርቦ ሳየው እንጀራ ላይ በየአይነቱ ነው ሳየው ደስ ይለኛል ማለት ነው። ድንቻችንን በዚህ ሳይዝ ነው የምንቆርጠው። አይታችሁት ከሆነ በረዘም አድርጌ እንትና አያችሁት በእንትኑ ነው የምቆርጠው፣ በሰይፉ ነው የምቆርጠው ማለት ነው። በቁመናው ነገር ማለት ነው። ቁርጥ አላረገውም። ድውልውል እንዲሆንብኝ አልፈልግም። እንደዚህ እንዲሆንልኝ ነው የምፈልገው ማለት ነው። በዚህ መልኩ ቆረጥኩት። እንትኑንም በዚህው ተመሳሳይ ነው የምንቆርጠው ማለት ነው። ይሄኛውንም ቀይ ስሩንም በዚህው ተመሳሳይ ነው የምቆርጠው። እናንተ በፈለጋችሁበት መቁረጥ ትችላላችሁ። ቀይ ስሩን መፍጨት ትችላላችሁ። ምን የፈለጋችሁት ማድረግ ትችላላችሁ። ድንች ላይ ውሃ ጨመርኩበት። እኔ አጥበዋለሁኝ። ያው ድንችን በጣም ነው የማጥበው። ምክንያቱም አይታችሁ ከሆነ ቅድምም ልጬ አጥቤዋለሁ። አሁንም ግን አጥበዋለሁ። ቀይ ስሬን እንደዚህ እየከተፍኩ ነው። በመሃል ደግሞ ድስቴን ቼክ እያደረኳት ነው። ይሄው እያማሰልኩ ነበረ፣ ግን ያው ካሜራው ስላልተመቻቸልኝ ቶሎ ብዬ ወደ እንትን የተመለስኩ ማለት ነው። እንዳይረዝም ቪዲዮ ብዬ ማለት ነው ውዶችዬ። በዚህ መልኩ እንደዚህ ቆራረጥኩትና አሁን የምንሄደው ወደ ድስታችን ነው። ድስታችን ሽንኩርቱ አያችሁት ጥብስ ብሎልኛል። ነጭ ሽንኩርቴን ጨመርኩበት። ነጭ ሽንኩርቱን ያው መጀመሪያ ጨምሩ፣ ምክንያቱም ሽታ ብዙ ስለሚያመጣ። በተለይ መዳም ቤት ያላችሁ ልጆች ነጭ ሽንኩርት ቀድማችሁ አትጠቀሙ፣ መጨረሻ ላይ ተጠቀሙት፣ አሪፍ ነው። ይሄ ግን በረዛዝሙ ሳይዝ ስለሆነ መጨረሻ ላይ ካስገባው ደግሞ አይበስልም። ስለዚህ መካከል ላይ ነው። ሽንኩርት ጥብስ ካለ በኋላ ጨምረዋለሁ። እንዳይሸትብኝ ደግሞ ወዲያው ቶሎ ብዬ እነ ድንችን ምናምን ስለምጨምርበት ያን ያህል እንትን አይልም ማለት ነው፣ አይቀረናም። እና ያያችሁት በዚህ መልኩ ሽንኩርታችን ቀይ ሽንኩርታችን ጃሃዝ ሆኗል። አሁን የምንጨምረው ማጂ ነው።
ማጂ አንድ እንትን ወይም ደግሞ ኪኖ መጠቀም ትችላላችሁ። እናንተ ኢትዮጵያ ያላችሁ ኪኖ መጠቀም ትችላላችሁ። እኔ አንድ ማጂ ወይም ደግሞ ከውስጥ 2 ከአብ ያላቸውን እንትን ማጂዎች ተጠቅሜ ያለሁኝ 2 ኪኖ መጠቀም ትችላላችሁ እናንተ ወይም ደግሞ 1 ኪሎ መጠቀም ትችላላችሁ። እንደ ቅመማችሁ ቅመም በየአይነት ካላችሁ እንደዛ ማድረግ ትችላላችሁ ማለት ነው። እኔ ግን ቅመም በየአይነት ስለሌለኝ መዳም ቤት ነኝ። ያው ዝም ብሎ ነገር ነው እንጂ ለኔ የሚሆን አይደለም ያለው ቅመም። ይሄው ድንችን ለማንኛውም ጨመርኩኝ ማለት ነው። ማጂ ከጨመራችሁበት ውሃ ስለሌለው ቶሎ ይቃጠልባችኋል። እንዳይቃጠልብኝ እኔ ድንችን ጨመርኩበት። ምክንያቱም ድንች የራሱ የሆነ ውሃ ስላለው ውሃ የማፍለቅ እንትን አለው ኃይል አለው እና በእሳቱን ቅንስ ካረጋችሁት ራሱ ውሃ የማምጣት ኃይል አለው እና በዚህ መልኩ ያያችሁት እንደዚህ አድርጌዋለሁኝ። እገጥመዋለሁ ግጥም አደርገውና ትንሽ የተወሰነ ደቂቃ ከዛ ቀይ ስሬን ትንሽ በሰል ማለት ሲጀምር ድንቹ ቀይ ስሩ ኦልሬዲ የበሰለ ስለሆነ ችግር የለብኝም ማለት ነው። ላይ ጨመርኩት። እናንተ ያልበሰለ ቀይ ስር ከሆነ የምትጠቀሙት ቀድማችሁ ነው ቀይ ስሩ ነው የምትጨምሩት ማለት ነው። እኔ ግን ስለበሰለ ቀይ ስሬ ድንችን ነው ያስቀደምኩት ማለት ነው። በዚህ መልኩ አቀላቅለውና በዚህ መልኩ እንዳያችሁት ይኸው ተቀላቅሏል። ግን ትንሽ ውሃ ያስፈልገዋል። ጠብ አደርግበታለሁ ማለት ነው። አሳያችኋለሁ። ውሃውንም ጠብ ሳደርግ ይሄው በዚህ እንዳያችሁት ትንሽ ነው ያረኩበት። ያው እንድበስልልኝ ነው እንጂ ውሃም እንዲኖረው አልፈልግም። በቃ ኖርማል ቁጭ ያለ እንትን ነው የምፈልገው። ቁጭ ያለ ድንችና ቀይ ስር ወጥ ነው የምፈልገው። ኦልሬዲ እሱ መሆን ያለበት እንደዛ ነው። ውሃው መሽሎክ የለበትም ሲሰራ። ቀይ ስርና ድንቹ ከላይ ቁጭ ማለት አለበት። ሾልኮ ታች እንጀራውን ሁሉ ቀይ ምናምን የሚያደርገው ከሆነ ደስ አይልም እና እኔ ደግሞ በየአይነት ነገር ነው የምጠቀመው ማለት ነው። ዝም ብዬ እሱም ብቻ አይደለም፣ እሱም ብቻ ሰርታችሁ መመገብ ትችላላችሁ። እኔ ግን ብቻ የሆነ ወጥ አንድ አይነት ወጥ ደስ አይለኝም። በቃ አይኔ በቃ በእዛም እዚህም በትንሹም ቢሆን ቁጭ ቁጭ ብሎ ሳየው በየአይነት ሲሆንልኝ ነው በጣም ደስ የሚለኝና መመገበው ማለት ነው። በዚህ መልኩ እንግዲህ የተንፈቀፈቀልን ነው ድንቻችንና ቀይ ስራችን። በዚህ መልኩ እስከሚበስል እናንተ ሌላ ስራችሁን መስራት ትችላላችሁ። እሱ ጋር ቁጭም የለም ግን ቼክ አድርጉት። ይሄው እኔ በመሃል ቼክ አድርገዋለሁኝ። እንደዚህ አያችሁት፣ የሚያምር እየሆነ ነው፣ እየበሰለልን ነው ማለት ነው። ውሃውም እንደምታዩት ነው። እኔ በምፈልገው መልኩ እየሄደልኝ ነው። ይኸውላችሁ ትክትክ እያለ ነው። ትክትክ እስከሚል እጠብቀዋለሁ ማለት ነው። እዩት እንዴት አባቱ እንደሚያምር እያችሁት እና እንደዚህ ጠብቃችሁ እናንተም እጃችሁ ግን እየጠበቃችሁ፣ ምክንያቱም ብዙ ውሃ ስለሌለው የመያዝ ባህሪ አለው። ብዙ ውሃ ስለማንጠቀምበት የመያዝ ባህሪ አለው። እዚህ ጋር ቅመም ተጠቀምኩ እኔ እንትን ነጭ አዝሙድ፣ ከሞን ማለት ነው፣ እርድ እና ፍልፍል አስወድ፣ ጥቁር አዝሙድ ነው አይደለም፣ ይሄ ጥቁር ቅመም፣ እሱን ጨመርኩበት። ከዛ እነሱን ከጨማመርኩ በኋላ ቃሪያዎችን ጨመርኩ ማለት ነው። አያችሁ ቃሪያ ጨመርኩ። ድንቹን መብሰሉን ቼክ አደረኩት። በጣም ሆኖ የበሰለልኝ እኔ በምፈልገው መልኩ በስሎልኛል። ከዛ የተፈጨ ቃሪያ አለኝ ዳጣ ማለት ነው። ነጭ ሽንኩርት ከጅንጅብል ጋር አድርጌ የሰራውን ነበር፣ እሱን ጨመርኩበት። አሁን ኦልሬዲ ሆኖ ወደ እንጀራ እያሳለፍኩት ነው። ወላሂ እንዴት እንደሚያምር ራሱ ማለት ነው። ስትበሉት ደግሞ ሌላ ነው ቃናው፣ ጣዕሙ በቃ በምንፈልገው መልኩ ነው የሆነው። አስቡት እንግዲህ እንደዚህ በዛ ጋር ያው ቀይ ይወጣለኝ። በነገራችን ላይ እኔ አንድ አይነት ምግብ ብቻ ደስ አይለኝም። እንደዚህ አድርጌ ከጎን ድጋሜ ሰላጣ ጨምርበታለሁ። የፈለጋችሁት እናንተ መጨመር ትችላላችሁ። እኔ ሰላጣ እርጎም ጨምራለሁ። በዚህ መልኩ አደራጅቻለሁ። እዚህ ክፍተት ቦታ ያደረኩት እርጎ ልጨምርበት ነው። እርጎ የሚፈልግ ካለ መጨመር ትችላላችሁ። መዳም ቤት ያው እርጎ ብዙም አይጠፋም። ያው ኢትዮጵያ ግን እርጎ ትንሽ ውድ ሆኗል። እወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ